السلام عليكم ورحمة الله وبركاته إنا لله وإنا إليه راجعون مفتي حاج عمر إدريس ودا آخرة هيدو مفتي حاج عمر إدريس بحكمنا ሲረዱ ከቆዩ በኋላ በዛሬው ዕለት ወደ አኺራ መሄዳቸው ታውቋል። የቀድሞ ኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዝዳንት የነበሩት ሙፍቲ ሐጅ ዑመር ኢድሪስ ማህበረሰቡን በማስተማር በማገልገል ከፍተኛ ስራ ሰርተዋል። በዛሬው ዕለት ወደ አኺራ መሻገራቸው የታወቀው ሐጅ ዑመር ኢድሪስ የተወለዱት በቀድሞ አጠራር በወሎ ክፍለ ሀገር በወረሂመኖ አውራጃ በአሁኑ ለጋምቦ ወረዳ ገነቴ በምትባል መንደር ግንቦት 21 1929 ነው። ገና በለጋ ዕድሜ የእውቀት ፍቅር በልባቸው ሰርጾ ገበሬ አባታቸውን አስፈቅደው የእስልምናን ዕውቀት ለመቋደስ የህይወት መንገድ መጀመራቸውን በህይወት ሳሉ በሰጧቸው ቃለ ምልልሶች ተናግረዋል። ሐጅ ዑመር ከ50 ዓመታት በፊት ወደ አዲስ አበባ የተጓዙት የመምህራቸውን የሐጅ መሐመድ ሳኒ ሐቢብን ፈለግ በመከተል ነው። እዚያም የተጓዙት በደርግ ዘመን የእስልምና ጉዳዮች ሊቀመንበር ከነበሩት ሐጅ መሐመድ ሳኒ ሐቢብ ዘንድ ጀምረውት የነበረውን ትምህርት ለመቀጠል እንጂ ከከተማዋ ጋራ አብሮ ለመኖር እንዳልነበረም ይገልጹ ነበር። ሙፍቲ በህይወት በነበሩበት ጊዜ ሙፍቲ ሐጅ ዑመር ኢድሪስ ወደ አዲስ አበባ ከመጡ በኋላ በተለይም በዋነኛነት በኑር መስጂድ የቁርአን ተፍሲር ያስተምሩ ሲሆን በመኖሪያ ቤቶችም በርካታ ደረሶችን ያቀርቡ ነበር። ተቀዳሚ ሙፍቲ ሐጅ ዑመር ኢድሪስ በኢትዮጵያ እስልምና ጉዳዮች ምክር ቤት በተለያዩ እርከኖች ያገለገሉ ሲሆን የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዝዳንት በመሆን ከለውጡ በኋላም ማገልገላቸው የሚታወቅ ነው። ሙፍቲ ሐጅ ዑመር ኢድሪስ ሕክምናቸውን ሲከታተሉ ከቆዩ በኋላ በዛሬው ዕለት ወደ አኺራ ሄደዋል። የሙፍቲ ሐጅ ዑመር ኢድሪስን መሞት ተከትሎ የተለያዩ አካላቶች ሐዘናቸውን እየገለጹ ሲሆን የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በተቀዳሚ ሙፍቲ ሐጅ ዑመር ኢድሪስ የተሰማቸውን ሐዘን ገልጸዋል። ጠቅላይ ሚኒስትሩ ባስተላለፉት መልእክት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት ተቀዳሚ ሙፍቲ ሐጅ ዑመር ኢድሪስ በማረፋቸው ሐዘን ተሰምቶኛል ብለዋል። አያይዘውም ሙፍቲ ሐጅ ዑመር ኢድሪስ በአመራር ዘመናቸው የተለያዩ ወገኖች ወደ አንድነት እንዲመጡና የእስልምና ጉዳዮች ጠቅላይ ምክር ቤት በህግ ዕውቅና እንዲኖረው ያደረጉትን አስተዋጽኦ ሁሌም እናስታውሰዋለን ሲሉ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ገልጸዋል። የሙፍቲ ሐጅ ዑመር ኢድሪስን ቀብር ለማስፈጸም ኮሚቴ መዋቀሩ የተገለጸ ሲሆን እርሳቸውን በሀገር ደረጃ ያላቸውን ተቀባይነት በሚመጥን መልኩ የሽኝት መርሃ ግብሩ እንደሚከናወን ተገልጿል። ሃሩን ሚዲያ በሙፍቲ ሐጅ ዑመር ኢድሪስ የተሰማንን ሐዘን እየገለጽን ለወዳጅ ዘመዶቻቸው ለቤተሰቦቻቸው መጽናናትን እንመኛለን። ሙፍቲ ሐጅ ዑመር ኢድሪስን መሞትን ተከትሎ ጠቅላይ ሚኒስትሩን ጨምሮ የሐዘን መልእክታቸውን ያስተላለፉ ሲሆን የኢትዮጵያ እስልምና ጉዳዮች ምክር ቤትም የተሰማውን ሐዘን ገልጿል። ሙፍቲ ሐጅ ዑመር ኢድሪስን በሚመጥን መልኩ ሽኝት ለማካሄድ ኮሚቴ ተዋቅሮ ስራ እየተሰራ መሆኑም ታውቋል። ሃሩን ሚዲያ በማህበራዊ ድረገጾቻችን ተከታታይ መልእክቶችን የምናደርሳችሁ ይሆናል። ጀዛኩሙላህ ኸይር ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ليس الغريب غريب الشام واليمن ولكن الغريب غريب اللحد والكفن ليس الغريب غريب الشام واليمن ولكن الغريب غريب اللحد والكفن